ሰላም ሰላም ጋይስ እንዴት ናችሁ? እንኳን ወደ ኢትዮ ቢዝነስ የዩቲዩብ ቻናል በሰላም መጣችሁ። ዛሬ በዚህ ቪዲዮ ላይ በእርግጠኝነት የምነግራችሁ ነገር ምንድነው? ይህንን ቪዲዮ አይታችሁ በስተመጨረሻ ላይ ይህንን ቢዝነስ እንደምትጀምሩት እርግጠኛ ነኝ። ምናልባት ደግሞ ቢዝነሱን ማትጀምሩት ከሆነ ደግሞ ለሌሎች ቢዝነስ አይናችሁን የሚከፍትላችሁ ምርጥ የዩቲዩብ ቪዲዮ ነው እዚህ ይዤላችሁ የመጣሁት። ይህ ቪዲዮ በዋነኝነት የሚያተኩረው የጁስ ቤት ቢዝነሶች ላይ ነው። ነገር ግን ይህንን የጁስ ቤት ቢዝነስ በምን አይነት መልኩ አሳምረን ክሬቲቭ አድርገን ነገር ግን በትንሽ የካፒታል መጀመር እንችላለን የሚለውን ነገር ነው የምናየው። እንደምታውቁት ከሆነ አሁን ለኢትዮጵያ ጁስ ቤት ወይም ደግሞ በርገርና ጁስ ቤት በሚከፈትበት ጊዜ አብዛኛውን ጊዜ ምን አይነት ስትራቴጂ ነው ፎሎ የሚያደርጉት? ሰፋ ያለ ቤት ወይም ደግሞ ለአይን የሚስብ ኢንቴሪየር ዲዛይን ያለበት ቤት ወይም ደግሞ በተቻለ አቅም ለአይን የሚስብ ወንበርና ጠረጴዛዎችን ይጠቀማሉ። እነዚህ መጠቀማችሁ ክፋት ኖሮት ሳይሆን ለመጀመር ያንን ቢዝነስ ለመጀመር የሚፈጅባችሁ መነሻ ብር በጣም ይበዛል ማለት ነው። ነገር ግን ኦልዌይስ ይህንን ስትራቴጂ ፎሎ ማድረግ አይገባችሁም። እንዴት የጁስ ቤት ቢዝነስን በትንሽ የመነሻ ካፒታልና በትርፋማ መንገድ መጀመር እንችላለን የሚለውን ጠቅላላ አድርጌ ክሬቲቭ በሆነ መልኩ ከተለያዩ ሀገራቶች ላይ ካገኘሁት ልምድ አንጻር ይህንን ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ። እስከ መጨረሻው መከታተል እንዳትረሱ። የኔን ሀሳብ ጠቅላላ አድርጌ ሰጀስት ከማድረጌ በፊት 1-2-3 ቪዲዮ ልጋብዛችሁ። እነዚህ ቪዲዮዎችን እስቲ በደንብ እዩዋቸውና ከነዚህ ቪዲዮዎች ምንድነው የተረዳችሁት? እኛ ሀገር ከሚሸጡት የጁስ ቤት ቢዝነሶች ለየት የሚያደርጋቸው ምንድነው? ሰውስ ለምንድን ነው በሰልፍና በወረፋ የሚገዛቸው? ለከስተመሩ ወይም ደግሞ ለተጠቃሚው ምን አዲስ ነገር ይዞ መጥቷል ወይም ደግሞ ምን አይነት ኤክስፒሪየንስ ይዞ ነው የመጣው የሚለውን ነገር ቀጥታ ቪዲዮን እያያችሁ መመለስ የምትችሉት ነገር ነው። እኔ ግን እስቲ ኦብዘርቭ ካረኩት አንዳንድ ነገሮች አይዲያ ሼር ላርጋችሁና በምን አይነት መልኩ እናንተም ይሄንን የቢዝነስ ሀሳብ ኮፒ አርግታችሁ ኢትዮጵያ ውስጥ መስራት እንደምትችሉ በዚህ ቪዲዮ ላይ እናያለን። መጀመሪያ ኦብዘርቭ ያረኩት ምንድነው? ተጠቃሚዎች የፈለጉትን ፍራፍሬ ቀላቅለው መጠቀም መቻላቸውና የራሳቸውን የጁስ ሬሲፒ ሰርተው መጠቀም መቻላቸው ነው። ሁለተኛ የሚጠጡት ጁስ ውስጥ ምንም አይነት ባዕድ ነገር እንደሌለ ማሳያ ከዚህ በላይ አይኖርም። ቀጥታ አይናቸው ያየ ፍሬሽ ጁስ ስለሚሰራ በኮንፊደንስ ተጠቃሚዎች ያለምንም ሀሳብ ባዕድ ነገር ተቀላቅሎበታል የሚል ሀሳብ ሳይኖራቸው ጁሱን መጠቀም ይችላሉ። በሶስተኛ ደረጃ ተጠቃሚዎች አዲስ ልምድ ወይም ደግሞ ፈን የሆነ ኤክስፒሪየንስ ለመፍጠር በጣም አሪፍ የሆነ ሀሳብ ከዚህ በላይ የምታገኘው አይመስለኝም። ይህ ፈን የሆነ ኤክስፒሪየንስ ደግሞ ብዙ ከስተመሮችን አትራክት ለማድረግ በጣም ይጠቅማቸዋል። ቢዝነሳችሁም ብሉም እንዲያድግ አንድ አስተዋጽኦ ይሆናል ብዬ አስባለሁ። በአራተኛ ደረጃ ላይ ቴካዌይ መሆኑ አንድ ለባለቤቱም ጥቅም አለው። ምክንያቱም ቴካዌይ የሚወስዱ ከሆነ ትልቅ ቦታ አይፈልጉም፣ ትንሽዬ ቦታ ላይ ሊሰራ የሚችል ቢዝነስ መሆኑን ያሳያል። ከዛ ባለፈ ደግሞ ተጨማሪ ሞር ተለቅ ያለ ቤት ውስጥ እንደሚጠይቀው የሰው ኃይል አይፈልግም ማለት ነው። በትንሽ የሰው ኃይል ኦፕሬት ማድረግ የሚችል ቢዝነስ ወይም ደግሞ ሰክሰስፉል የሆነ ቢዝነስ ቢውልድ ማድረግ ትችላላችሁ። ይሄንን ቢዝነስ ለመጀመር ምን አይነት እቃዎች ያስፈልጉናል? የመጀመሪያው ጁስ ሚክሰር ያስፈልጋችኋል። ሁለተኛ ቴካዌይ ካፕና ስትሮ ያስፈልጋችኋል። ሶስተኛ ላይ ደግሞ የተለያዩ ጁሶችን ፍሬሽ ፍሩቶችን የምትደረድሩበት ቴብል ወይም ደግሞ ሼልፍ ያስፈልጋችኋል። ከዛ ባለፈ ከኢንግሪዲየንቶቹ መካከል አይስ፣ ፍሬሽ ፍሩት፣ ወተቶች ወይም ደግሞ ሌሎች ለጁሱ የሚያገለግሉ ኢንግሪዲየንቶችን ማሟላት ይጠበቅባቸዋል። ምን አይነት ቦታ እንክፈት? ይህንን ቢዝነስ በዋነኝነት የቢዝነስ ሴንተር ወይም ደግሞ ሞሎች አካባቢ፣ ጌም ዞን፣ ሰው በጣም የሚበዛበት መንገዶች ላይ፣ ትምህርት ቤቶች እንዲሁም ደግሞ ሱፐር ማርኬት አካባቢ መክፈት ትችላላችሁ። ያው ሊረሱ የማይችሉ ሌሎች ወጪዎች አሉ። ሬንት፣ ተጨማሪ የሰው ኃይል እንዲሁም ደግሞ ፕሮፐር የሆነ ፈቃድ ሊኖራችሁ ይገባል። ቅድም እንዳልኳችሁ በትንሽዬ ቦታ ላይ ልትሰሩት የምትችሉት ምርጥ ፕሮፊታብል የሆነ የቢዝነስ ሀሳብ ነው። እኔ ይሄንን ኮፒ እንድታደርጉ እንደ ሀሳብ ሼር አረኳችሁ። እናንተስ ስለዚህ ቢዝነስ ምን ታስባላችሁ? ኮመንት ሴክሽን ላይ እስቲ ሀሳባችሁን አሳውቁኝ። ምናልባት እኔ ሚስ ያረኩት አንዳንድ ሀሳብ ካለ ኮመንት ሴክሽን ላይ ለሌሎችም ስለሚጠቅም ሼር ማድረግ እንዳትረሱ። እስቲ እናንተ ምናልባት ድንገት በሞሎች ላይ ስታልፉ ይህንን ጁስ ቤት ካያችሁ ትጠቀማላችሁ ወይስ አትጠቀሙም? እንደምታዩት ከሆነ በጣም ፈን የሆነ ኤክስፒሪየንስ ነው የሚፈጥረው። እኔ እርግጠኛ ነኝ እጠቀማለሁ። ምናልባት በዛ ጁስ ቤት የምመላለስ ከሆነ ቋሚ ደንበኛቸው እንደመሆን ጥርጥር አይኖረኝም።
ይህንን ሀሳብ ሼር አረኳችሁ። ቀጣይ በጣም ክሬቲቭ የሆኑ ሌሎች የቢዝነስ ሀሳቦችን ሼር ማድረጋችሁ ሲሆን እስካሁን የዩቲዩብ ቻናሌን ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ እንዳትረሱ። ኔክስት ቪዲዮ ላይ እስከምንገናኝ ለአሁኑ በዚሁ ሰናበታችኋለሁ። ሰላም ሁኑልኝ። ቻው